የፌደራል መንግስት ስምምነቱን ለማፍረስ ብዙ ርቀት እየተጓዘ ነው። አቶ ጌታቸው ረዳን ተጠቅሞ ስም ማጥፋት ዘመቻ በክልሉ ተቋማት ላይ እያካሄደ ነው ሲል የህወሓት ጸጥታ ቢሮ ወቀሰም። ባሳለፍነው ሳምንት መጀመሪያ ቀናት የቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በፋና ቴሌቪዥን ቀርበው ባካሄዱት ቃለ ምልልስ ያነሷቸው ጉዳዮች ከክልሉ የጸጥታና ሰላም ቢሮ ከፕሬዝዳንቱ ጽህፈት ቤትና ከህወሓት በኩል ከፍተኛ ተቃውሞ ተሰንዝሮባቸዋል። የፌደራል መንግስት አቶ ጌታቸውን ተጠቅሞ የስም ማጥፋት ዘመቻ እያካሄደ ነው፣ የፕሪቶሪያውን የሰላም ስምምነትም የጣሰ ነው፣ ተግባሩ ኃላፊነት የጎደለውና የክልሉን ብሔራዊ ጥቅም የሚጎዳ ነው የሚሉ ትችቶችም ቀርበውበታል። አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው ቆይታም የትግራይ የጸጥታ ኃይሉ አመራሮች በወርቅና ሌሎችም የንግድ ተግባራት የመንግስት ገንዘብን በመዝረፍ በህገወጥ የሰዎች ዝውውርም ተሳትፈዋል ሲሉ በስም በመጥቀስ መናገራቸው ይታወሳል። በክልሉ የተቀናጀ ሙስና በከፍተኛ አመራሩ እየተፈጸመ ነው ሲሉም ተናግረዋል። አሁን ላለንበት ትርምስና ስርዓት አልበኝነት የበቃ ነው መጠየቅ የሚገባቸው ባለመጠየቃቸውና በወንጀል ሰንሰለት ውስጥ ያሉ ሰዎች ባለመጋለጣቸው ነው ብለዋል። አሁን ባለው ሁኔታ ከትግራይ ህዝብ ጥቅምም ሆነ ከሰላም ጋር የተያያዘ ምንም አጀንዳ በሌላቸው ጥቂት ጥቅመኞች አፈናና መከራ ውስጥም ነው ያለው ሲሉም ገልጸዋል። አቶ ጌታቸው ባነሷቸው ጉዳዮች ዙሪያ ባሳለፍነው ሳምንት መግለጫ ያወጣው የመጀመሪያ ተቋም የትግራይ የሰላምና ጸጥታ ቢሮ ሲሆን የፌደራል መንግስት አቶ ጌታቸውን ተጠቅሞ ከፕሪቶሪያው ስምምነት ውጪ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲልም ተችቷል። ይህ አካሄድ ለሁላችንም የማይጠቅምና ሰላማዊ ጉዟችንን ወደ ኋላ የሚመልስ አደገኛ ነው ሲል የገለጸው ቢሮ በመሆኑም የፌደራል መንግስት አካሄዱን እንዲመረምርም ሲል ጠይቋል። የትግራይ የሰላም ጸጥታ ቢሮ ዛሬ ግንቦት 8 ቀን ውሸትና ቆዳ እያደረ ይቀላል በሚል ርዕስ ባወጣው መግለጫ አቶ ጌታቸው በተለያዩ የጦርነት አውድማዎች የተቃጠሉ መሳሪያዎችን የመንግስት አሰራር ሳይከተል በራሱ ፈቃድ እንዲነሱና እንዲሰበሰቡ ትዕዛዝ ሰጥቶ እያለ የትግራይ ጀነራሎች እንደሰረቁት አስመስሎ አቅርቧል ሲልም ገልጿል። በተጨማሪም መግለጫው አቶ ጌታቸው የትግራይ ሰራዊት አመራሮችና አባላት ሊገድሉኝ አቅደው ነበር፣ ከሞት ተርፌን የመጣሁት የሚሉ የአገሪቱ ሚዲያዎች በመታጀብ ረጅም የውሸት ርቀት ሲሄድም ነበር ሲልም በመጠቆም አስተባብሏል። እንኳን በትግራይ ህዝብ ትግል ይብዛም ሚነስም ተሳትፎ የነበረው ሰው ልንገድል ቀርቶ ህዝባችንን ለማጥፋትና ሊዋጉን የመጡ ጠላቶቻችንን ወታደሮችን እንኳን ማርከን እህል ውሃ ሰተን አስተምረንና አንጸን ለክብርና ማዕረግ የምናበቃ መሆናችንን የኢትዮጵያ ህዝብ ምስክራችን ነው ብሏል። አቶ ጌታቸው አስተላለፉን ቀይሮ ወደ ብልጽግና እስከሚሄድበት ቀን ድረስ ሁሉም የትግራይ የጸጥታ ኃይሎች እንደ ጓዳቸውና መሪያቸው እንጂ እንደ ጠላት አይተውት ሞት ተመኝተውለት የማያውቁም ጫፉንም የሚነካ ሰው እንዲኖር አይፈልጉም ነበርም ሲሉም ገልጿል። አሁንም ቢሆን የፈለገውን የፖለቲካ ልዩነት ይዞ ወደ ቤቱ ተመልሶ ቢመጣ ማንም ሊነካው የሚችል ሰው እንደሌለ ማረጋገጥ እንፈልጋለን ሲልም የጸጥታ ቢሮ በመግለጫው አስታውቋል። ሌላኛው አቶ ጌታቸው ረዳ ባነሷቸው ጉዳዮች ዙሪያ መግለጫ ያወጣው በሌተናል ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ሲሆን አቶ ጌታቸው በጠንካራ ቃላትም ተችቷል። በትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆናቸው ብቻ ሊያውቋቸው የቻሏቸውን ብሔራዊ ጉዳዮች ተደርገው እስከመጨረሻው ሊጠበቁ የሚገባቸው ሚስጥሮች ለርካሽ አገልግሎት አውለውታልም ሲሉም ተችቷል። ያገኙትን መረጃ ለትግራይና ለህዝቦቿ የሚያደርሱትን ጉዳት ቦታ ባለመስጠት ለርካሽ ዓላማ አውለውታል። ኃላፊነት የጎደለው ተግባር ነው፣ ህጋዊና ሞራላዊ ቁመናውንም የሳተ ነው ሲልም ገልጿል። አቶ ጌታቸው በስልጣን በቆዩባቸው ጊዜያት የታዩ ውድቀቶችን ሙሉ በሙሉ በሌላ አካል ላይ በማሳበብ ከሳሽ ሆነው ታይቷልም ሲልም ተችቷል። ይህንን ያሳዩት ተግባር አዲስ ትውልድ ወደ አመራርነት መጥቷል ብሎ ተስፋ በማድረግ የደገፋቸውን የትግራይ ወጣት ያሳፈረ ብቻ ሳይሆን ፍትህና ተጠያቂነትን ወደ ሚዲያ ፕሮፓጋንዳነት ያወረደ ኃላፊነት የጎደለው ተግባር ነው ሲልም ኮንኗል። በተመሳሳይ ህዝባዊ ወያኔ ሓርነት ትግራይ ህወሓት ግንቦት 9 ባወጣው መግለጫ የፌደራል መንግስት የፕሪቶሪያውን የሰላም ስምምነት በጣሰ መልኩ ባለስልጣናቱንና የሚዲያ ሰራዊቱን በመጠቀም በትግራይ ህዝብ በፖለቲካ ድርጅቶቹና በክልሉ ተቋማት ላይ ከፍተኛ ፕሮፓጋንዳ ዘመቻ እያካሄደ ይገኛል ሲልም አስታውቋል። የፌደራል መንግስት እያካሄደ ያለው የፕሮፓጋንዳ ዘመቻ ገበራቸው የስምምነቱ ነጥቦች ጋርም ተደምሮ የትግራይ ህዝብና ዓለም አቀፉ ማህበረሰብ ዘንድ ክፉኛ ስጋትን ፈጥሯል ሲልም ገልጿል። በጠቅላይ ሚኒስቴሩ የአፍሪካ ቀንድ አማካሪ ሚኒስቴር ሆነው በተሾሙት አቶ ጌታቸው ረዳ አማካኝነት
ሰሞኑን የተደረገው የስም ማጥፋት ተግባር የፌደራል መንግስቱን በትግራይና እንዲሁም ተቋማቱ ላይ የተከፈተውን የስም ማጥፋት ዘመቻ አካል ነው ሲልም አመላክቷል። እየተካሄደ ያለው ዘመቻ በፕሪቶሪያው ስምምነት ፈራሚ አካል ዘንድ ሊኖር የሚገባውን መተማመን የሚሸረሽር ተግባር መሆኑ ሊታወቅ ይገባል ብሏል። የኢትዮጵያ መንግስት እያካሄደ ካለው ስምምነቱን የሚጥስ የዘመቻ ተግባር ተቆጥቦ ለፈረመው ስምምነት ተገዢ እንዲሆን ሲልም ጠይቋል። ለስምምነቱ ተግባራዊነትም ሊሰራ ይገባል ሲልም አሳስቧል። የጤና ሚኒስቴር ከጤና ሙያ ማህበራት ጋር መወያየቱን ሲገልጽ በስራ ማቆም አድማ የታሰሩ የጤና ባለሙያዎች ቁጥር 80 መድረሱን የንቅናቄው አስተባባሪዎች ተናገሩ። የጤና ባለሙያዎች በመላው ሀገሪቱ እያካሄዱ ያለው የከፊል የስራ ማቆም አድማ መቀጠሉን ተከትሎ የጤና ሚኒስቴር ከጤና ሙያ ማህበራት አመራርና ተወካዮች ጋር በወቅታዊ የጤና አገልግሎት አሰጣጥና በባለሙያ ጉዳዮች ዙሪያ ለሁለተኛ ጊዜ ትላንት ግንቦት 8 ቀን ውይይት ማድረጉን የተገለጸው። በውይይቱም የጤና ባለሙያዎች ጥያቄዎች በተገቢና በህጋዊ መንገድ የሚቀርብበት ሁኔታ ላይ ምክክር መደረጉ ተገልጿል። በዚህም ለህብረተሰቡ ሙያዊ ስነ ምግባርን በጠበቀ መልኩ የጤና አገልግሎቶች ሳይቋረጡ መቀጠል እንደሚያስፈልግም ተጠቁሟል። መንግስት በተዋረድ ከሁሉም ባለድርሻ አካላት ጋር ያደረጋቸው ያሉ ውይይቶች ዘላቂነትን ለማረጋገጥ ለጋራ ተግዳሮቶች የጋራ መፍትሄ በመፈለግ በበለጠ ቅርበትና ትብብር ለመስራት ከስምምነት ላይ መደረሱ ተመላክቷል። ይህ ውይይት የተካሄደው የጤና ባለሙያዎች የደሞዝ ጭማሪ፣ የጥቅማ ጥቅምና የተሻለ የስራ አካባቢ እንዲተገበርላቸው በመጠየቅ የስራ ማቆም አድማ እያካሄዱ መሆኑን ተከትሎ ነው። የጤና ባለሙያዎች እያደረጉ ያሉት አድማ ዛሬ 5ኛ ቀኑን ሲይዝ ከአድማው ጋር ተያይዞ የታሰሩ የህክምና ባለሙያዎች ቁጥር 80 መድረሱን የንቅናቄው አስተባባሪዎች ለአዲስ ስታንዳርድ ገልጿል። አዲስ ስታንዳርድ በበርካታ የሀገሪቱ አካባቢዎች የጤና ባለሙያዎች ላይ እስር እየተፈጸመ መሆኑን ባለሙያዎቹን ዋቢ በማድረግ ዘግቧል። ለአብነትም በሲዳማ ክልል ለኩ ከተማ የለኩ አጠቃላይ ሆስፒታል የማህፀን ጽንስ ስፔሻሊስት ዶክተር ደረጀ ረቡዕ ግንቦት 6 ቀን በጸጥታ አካላት መያዛቸውን የቤተሰብ አካላት ለአዲስ ስታንዳርድ ዘግበዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ